بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء والمرسلين نبينا محمد صلى الله عليه وعلى آله وصحبه أجمعين. أما بعد، فيا إخواني وأخواتي الكرام، السلام عليكم ورحمة الله وبركاته. إن شاء الله يا الله سبحانه وتعالى فقاتك هنا لزاري متواشا ياسكو الله تورس ክፍል 3 ትክክለኛ እስልምና ያሌላቸው ጠንቋይ ቄስና ጴንጤ ቤት ናቸው የሚለው ነው። ክፍል 3 ነው ኢንሻአላህ ባላህ ፍቃድ። እንግዲህ እንደሚታወቀው ከትክክለኛው እስልምና አስተምህሮ የራቁ የሆኑ ወንድሞች አባት እናቶች የተለያዩ ቆሻሻ ላይ ሄደው ሲዘፈቁ እናያለን። መቼም ያው ማህይብነት ያባቱ ጠላት ነው ይባላል። አለማወቅ ለባለቤቱ ጠላት ነው ይባላልና እነዚህ ሰዎች ስለ እስልምናቸው ባለማወቃቸው አያውቁም ደግሞ ተብሎ ዑዝር እንዳይሰጣቸው በአሁን ጊዜ በየአካባቢው ዳዕዋ የሚያደርጉ ኡስታዞች አሉ። ጁምዓ ላይ ኹጥባ በማይክ ነው በያለበት ሁሉም ይሰማል። ዳዕዋ ላይ ዳዕዋ የሚደረገው በስፒከር ነው፣ ቁጭ ባሉበት ይሰማቸዋል። ግን ይህንን ትክክለኛውን አስተምሮ አንፈልግም የሚያስተምሩ ሰዎችንም አይናችሁ ባፈር እያሉ መጨረሻ ላይ አላህ ደግሞ በእንደዚህ አይነት ህመም ሙሲባ ሲፈትናቸው እስልምናቸውን ወደሚያበላሽ ቦታ ጤናቸውን ፍለጋ ሲንከራተቱ ይታያሉ። በየጠንቋይ ቤቱ በየጴንጤ ቸርቹና በየቄስ ጸበሉ ሲንከራተቱ ይታያሉ። ሱብሃንአላህ። አሳዛኙ ደግሞ ጀላቢያና ጥምጣም ኮፊያ እንደዚሁም ደግሞ ጺማቸውን አሳድጎ ሴቶች ደግሞ ጅልባብና ንቃባቸውን ለብሰው ሙስሊም መስለው የሙስሊም መለያ አልባሳትን ለብሰው ሲሆን በጣም ያሳዝናል ወላሂ። እና ወንድሞቶች አባት እናቶቻችንን ወንድሞቶቻችንን ልንደርስላቸው ልንታደጋቸው ይገባል። ከእንደዚህ አይነት ተግባር ወደዚህ ቦታ በርግጥ የሚሄዱት የሆነች ጠማማ ጓደኛ ትኖራቸዋለች ወይ ይኖራታል። ከዛ እንዲህ ቦታ አለ መድኃኒት እንዲህ ቦታ እንዲህ አለ ብላ ጎትታ ትወስዳታለች ማለት ነው። ድሮ ጴንጤዎች ሰውን የሚያከፍሩት የተቸገሩትን በመርዳት የታመሙትን በማሳከም ድሃዎችን ሽማግሌዎችን ነበር። አሁን ደግሞ በዚህ በፈውስ ስም ገብቶ አገሩን ያጥለቀለቁት ይገኛሉ። ሙስሊም ወንድሞች ሸሪዓ የፈቀደው ህክምና አለ፣ ወደዛ እንሂድ። አፊያ ከሆነ ካልሆን ደግሞ ይችን ምድር ሞተን ብንገላገላት ይሻላል እምነታችንን ከማበላሸት። እስኪ ቀጣዩ ምን እንዳትሆነ አስካድገን ተማሪሻት ይደበላልኩ። እሺ ለኛ እንዳትጨም ሌላ ቀጥል ተድጋግረቲ ትመጥሲቴን በዝኔት ታንቲ ጋግረቲ መጫት ነው። እሺ ሌላስ? ከዛ ለወልዴባ ሆነኝ። እሺ ሌላስ? ቀጥል ውጭ እንደመተት። እሺ ሌላስ? ቸገር ካታለና ለጅሽና ዋላ ምሽ ለ12 ዓመት ምን መሆን አትችልም ነበረ? ቀጥል አሁን አለቃት። ምን እንዳትሆን ነው ያስካት? ምን እንዳትሆን ያስካት? ነገር ተማሪሻት ይደበላልኩ። እሺ ለኛ እንዳትጨም ሌላስ? ሌላ ቀጥል ተድጋግረቲ ትመጥሲቴን በዝኔት ታንቲ ጋግረቲ መጫት ነው። እሺ ሌላስ? ከዛ ለወልዴባ ሆነኝ። እሺ ሌላስ? ቀጥል ውጭ እንደመተት። እሺ ሌላስ? እናት አንተ ወዳት ነበር። እሺ ሌላስ? እንደሚያጣላት ማለት ነው። ለ2 ዓመት ነው ያስካት። ለ12 ዓመት አይ የጴንጤ ድራማ አይ ተመልከት። አይ አንተን አላቃጥለ እንደው ከዚህ በኋላ ትለቃታለህ አትለቅም? አዛለሁ አንተ የክ አኡዙ ቢላሂ ሚነ ሸይጣን ረጂም። ተመልከት ወላሂ ሲጫወትባት። አይ አላህ ድራማ ይሄን ልብስ ለብሳ አውልቃው ብትሄድ እንደው ምን አለበት? እስልምናን አሰዳቢ
ሁለቷን ሶስት ጊዜ በሀጁና ተመልከቱ። አዑዙ ቢላሂ ሚነ ሸይጣን ረጂም። አይ ተመልከቱ። የዚህ ወጠጤ ጴንጤ አሁን እሱ አፍያ ሊያረግ ነው። ከጅን ጋር ነው እኮ የሚሰሩት። ወላሂ ለሰይጣን ስለሚገብሩ ከጅኖች ጋር እንትናላ አሁን ሊሻላት ነው። ተመልከት። ይቺ እናት ነው ይዛ ያመጣችው። ያመሳስልላቸዋል። ደስ ብሎኛል። አሁን ደህና ትሆናለች ብያለሁ። አምነሽ ነው ያመጣሽው። አያችሁት? እምነት ሲያስገባት ልጅ ናት። ሄዳለሁ ብላ የተነሳች